ከመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዱማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 36። ፍራንዝ የእንደራሴውን እጅ ሲጨብጥ ይህ የመጀመሪያው ነበረ። የእንደራሴው እጅ እንደ ሬሳ ሰውነት ስለቀዘቀዘው ሰውነቱ ሽምቅቅ አለ። አልበርትና የሞንቴ ክሪስቶ እንደራሴ የቀጠሯቸውን ቀንና ሰዓት በድጋሚ ከተነጋገሩ በኋላ ሁለቱ ወጣቶች እጅ ነስተው ወጡ። ምን ነካ? አለ አልበርት ፍራንዝን ወደ ክፍላቸው በመግባት ላይ እንዳሉ። የተሸበርክ ትመስላለህ። አዎ በጣም እንጂ አለ ፍራንዝ። እንደራሴው ግራ የሚያጋቡ አይነት ሰው ናቸው። የፓሪሱ ቀጠሯቸው አስጨንቆኛል። ምን? አብዳል? አበድኩም አላበድኩም አስጨንቆኛል። ባየኋቸው ቁጥር ሆዴን ብራሽ ይለኛል። ግንቦት 21 ቀን ጠዋት ለሞንቴ ክሪስቶ እንደራሴ ጥሪ ባደረገበት ቤት ውስጥ አልበርት እንግዳውን ለመቀበል ዝግጅቱን ማጠናቀቅ ጀመረ። አልበርት በወላጆቹ ከሌተናንት ጀነራል ሞርሰፍና ከእናቱ ጋር በአንድ ግቢ ውስጥ ይኖራል። ይሁን እንጂ እመቤት ሞርሰፍ የምትወደው ልጇ ካጠገቧ እንዳይርቅ ብታደርግም የአንድ ወጣት ወንደላጤን ነፃነት ልትነፍገው ስላልፈለገች ቤቱን ስታሰራለት የመግቢያውን በር ከቅጥር ግቢው ወደ ውጪ ስለተደረገለት የራሱ ግለኝነት ይሰማው ነበረ። አልበርት ጠዋት ምድር ቤት ላይ ባለው ሳሎኑ እንደተቀመጠ የቤት ሰራተኛው የተለያዩ ጋዜጦችን ከመጣለት በኋላ ምሳ በስንት ሰዓት ነው እንዲቀርብ ያዘዙት ጌታዬ? ሲል ጠየቀው። ልክ በ4 ሰዓት ተኩል። በእንደራሴው ቀጠሮ እንኳን ሙሉ እምነት የለኝም። ሆኖም ቀጠሮ በእኔ መፍረስ የለበትም። 4 ሰዓት አካባቢ ጥሪ የተደረገላቸው የአልበርት ጓደኞች መድረስ ጀመሩ። በመጀመሪያ የመጣው ደብራይ የተባለው የአገር አስተዳደር ሚኒስትር ዋና ጸሐፊ ነበረ። ቀጥሎም ቡችማም የተባለው ዕውቅ የፈረንሳይ ጋዜጠኛ ገባ። ሬናውድና ማክሲሚለን ሞራል መጥተዋል አለ አስተናጋጁ። ማክሲሚለን ሞራል አለ አልበርት ግራ ተጋብቶ። ማን ነው ደግሞ ማክሲሚለን? ግን አልበርት ንግግሩን ገና ሳይጨርስ ሬናውድ ከተባለው እንግዳ ጋራ እጅግ ረጋ ያለ ወጣት ገባ። ሬናውድ ሰላምታውን ከተለዋወጠ በኋላ
ሻለቃ ማክሲሚለን ሞራልን ላስታውቃችሁ። የልብ ጓደኛዬና ከሁሉም በላይ ሕይወቴን ያተረፈ ጀግና ነው በማለት እንግዳውን መኮንን ያስተዋውቅ ጀመረ። ይኸው እንግዳ ቁመቱ ረጅም ከመሆኑም በላይ ሰፋ ባለው ደረቱ ላይ የጀብዱ ሜዳይ የተንጠለጠለበት ማራኪ የወታደር ዩኒፎርም ለብሷል። የሬናውድ የልብ ጓደኛ የኔም ነው አለ አልበርት የማክሲሚለንን እጅ እየጨበጠ። አዎ ምናልባት ደግሞ አንድ ቀን ለኔ ያደረገልኝን ላንተም ያደርግልህ ይሆናል አለ ሬናውድ። ላንተ ምን አደረገልህ ሲል ጠየቀ አልበርት። ሬናውድ ታሪኩን ያጫውታቸው ጀመረ። ሬናውድ በአንድ ወቅት ወደ አፍሪካ በተደረገ ዘመቻ ተካፍሎ ነበረ። አንድ ውጊያ ላይ አረቦች በፈጸሙት ጥቃት ፈረንሳዮች መሸሽ ሲጀምሩ የሬናውድን አንገት ሁለት አረቦች ሊቀነጥሱ ረጅም ጸጉሩን ጨምድደው እንደያዙ ማክሲሚለን ሞራል አከታትሎ በመተኮስ ይጥላቸዋል። ይገርማችኋል አለ ሬናውድ ገለጻውን ሲያገባድድ። በዚያ ቀን ሻምበል ማክሲሚለን ከምሽጉ የተነሳው ጠላቶቹን ለማሳደድ ብቻ ሳይሆን የሰው ሕይወት ለማዳንም ጭምር ነበረ። በአጋጣሚ የሚያድነው ሰው እኔ ሆንኩ። አዎ አለ ማክሲሚለን ቀበል አድርጎ። ዕለቱ መስከረም 5 ቀን ነበረ። ያ ዕለት አባቴ በአንድ ባልታወቀ ተአምር ከሞት የተረፈበት ዕለት ስለነበረ በየዓመቱ እኔም የሰው ሕይወት በማትረፍ ሳከብረው ቆይቻለሁ። ይህን የአባቱን ታሪክ ብትሰሙት ደግሞ እጅግ ይገርማቸዋል። ግን አሁን የምግብ ሰዓት ነው። ስንት ሰዓት ላይ ነው ምሳ የሚቀርብልን አልበርት ሲል ጠየቀ ሬናውድ። 4:15 ልክ 4:15 ሲል ጠየቀ የአገር አስተዳደር ሚኒስትሩ ዋና ጸሐፊ ደብራይ ሰዓቱን እየተመለከተ። 5 ደቂቃ ያህል ትታግሱኛላችሁ አለ አልበርት። ምክንያቱም እኔም ሕይወቴን ያተረፈልኝን ሰው እየተጠባበቅኩ ነው። የማንን ሕይወት? የኔን ነዋ። የኔ ሕይወት በሌላ ሰው አይተርፍም ያለው ማን ነው? አንገት የሚቆርጡት አረቦች ብቻ ናቸው የሚል ፎርሙላ አለ። እኔም ባለፈው የካቲት በሮም በዓል ላይ ለመገኘት ሄጄ ሳለ እናውቃለን አለ ጋዜጠኛው የአልበርት ጓደኛ ቡቻምፕ። መሄዴን ብታውቅም በሽፍቶች ተማሪኬ እንደነበር አታውቅም። ኢጣሊያ ውስጥ ሽፍቶች የሉም አለ የሚኒስትሩ ጸሐፊ ቀበል አድርጎ። ይልቅስ ምሳ አልደረሰም? እስከዚያው ድረስ በተረት ላቆያቸው አትልም? መቼም ተረት ሊመስላችሁ ይችላል።
ግን የምነግራችሁ ሁሉ ከመጀመሪያ እስከ መጨረሻ እውነት መሆኑን እምልላችኋለሁ ካለ በኋላ አልበርት በሉጊ ቫምፓ እንዴት እንደተማረከና የሞንቴ ክሪስቶን ደራሲ እንዳዳነው በዝርዝር አጫወታቸው። እንግዲያውስ ይህ ሰው ራሱ ሞንቴ ክሪስቶ ሳይሆን አሪዮስቶ የሚሉ ሽፍታ መሆን አለበት አለ ጋዜጠኛው። የሞንቴ ክሪስቶን ደራሲ ነው እኮ የምልህ። የሞንቴ ክሪስቶን ደራሲ የሚባል ሹም የለም አለ የአገር አስተዳደር ሚኒስቴሩ ጸሐፊ። በዚህ አይነት የሞንቴ ክሪስቶን ደራሲ የሚባል ሹም አለመኖሩን እያወሱ በመወዛገብ ላይ እንዳሉ ሻለቃ ማክሲሚሊያን ሞራል ጣልቃ ሊገባ ፈለገ። ይቅርታ አድርጉልኝና አለ ማክሲሚሊያን፣ ነገሩን ግልጽ ላድርግላችሁ። ሞንቴ ክሪስቶ በአሸዋ የተሞላች በሜዲትራኒያን ባህር መካከል ላይ የምትገኝ ትንሽ ደሴት መሆኗን የአባቴ መርከበኞች ሲናገሩ ሰምቻለሁ። ልክ ነህ አለ አልበርት። የምነግራችሁ ሰውም የዚያች በአሸዋ የተሞላች ደሴት ንጉሥና ባለንብረት ነው። ሹመቱን ከአንድ የጣሊያ ከተማ ገዝቶት ይሆናል። ግን የነገርኳችሁ የሞንቴ ክሪስቶን ደራሲ ስለመኖሩ ጥርጥር የለውም። ታዲያ ቢኖርስ ምን የሚያስደንቅ ነገር አለው? ከሰው ሁሉ የተለየ አድርጌ ነው የምገምተው። በተደጋጋሚ የተለየ ነገር አይቼበታለሁ። ለምሳሌ አንድ ቀን የሞት ቅጣት ሲፈጸም አብረን ተከታትለናል። ታዲያ በዚያ ጊዜ ከምመለከተው ቅጣት ይልቅ ሰውየውን በማየቴና እርጋታ ሳይለየው በምድር ላይ ስላሉ የግርፋትና የሞት ቅጣት አይነቶች ሲገልጽልኝ በመስማት ራሴን ስቼ ለወድቅ ደርሼ ነበር። በል ይሁንልህ አለ ጋዜጠኛው ቡቻምፕ። የሞንቴ ክሪስቶን ደራሲ እንደምትለው አይነት ከሆነ ትልቅ ሰው ነው። ግን ከኢጣሊያ ሽፍቶች ጋር መጎዳኘቱ አለ ሪናውድ። የጣሊያ ሽፍቶች የሚባሉ የሉም ስልህ አለ የሚኒስትሩ ጸሐፊ። የሞንቴ ክሪስቶን ደራሲ የሚባል ማዕረግም የለም አለ ጋዜጠኛውም ቀበል አድርጎ። ስሙ፣ ሰዓቱ 4:30 ደወለ። ቅዠትን ለራስህ አድርግና አልበርት እባክህ ወደ ምሳችን ምራን። ነገር ግን የሰዓቱ ደወል ድምፅ ገና አስተጋብቶ ሳይጨርስ አስተናጋጁ ገብቶ ክቡር የሞንቴ ክሪስቶን ደራሲ አለ። የሰረገላው ድምፅ መንገድ ላይ ያልተሰማ ከመሆኑም ባሻገር የእግር እርምጃም ሆነ የብሩ አከፋፈት ድምፅ አልባ ነበሩ። እንደራሴው እጅግ ቀለል ባለ አለባበስ ወደ ውስጥ ተራምዶ ከፈገግታ ጋር ወደ አልበርት አመራ። አልበርትም በታላቅ ጉጉት ወደ እንደራሴው ይሄድ ነበረ።
ወዲያውኑ አልበርት በክፍሉ ውስጥ የሚገኙትን ጓደኞቹን ማስታወቅ ጀመረ። የሁሉንም ጓደኞቹን ስም ከጠራ በኋላ በመጨረሻ ሻለቃ ማክሲሚሊያን ሞራል በማለት ተናገረ። ይህ ስም በተጠራበት ጊዜ ቀደም ሲል አክብሮት ባይጎለውም ቀዝቀዝ ባለና በግድ የለሽ አኳኋን ከአንገቱ ጎንበስ በማለት ሲተዋወቅ የነበረውን ደራሴ የገረጡት ጉንጮቹ ቀላ እያሉ ሳይታወቀው ወደ ማክሲሚሊያን ራመድ አለ። ይሁንና ወዲያው አደብ ገዝቶ የዘመኑን የፈረንሳይ ቅኝ ገዢዎች ዩኒፎርም ለብሰሃል አለ። እንዴት ያምራል! አዎ አለ አልበርት። ደግሞም ከዚያ ዩኒፎርም ውስጥ ከፈረንሳይ ጦር ውስጥ እጅግ ምርጥ የሆነው ኮስታራ ሞት ይገኛል። ይገባኛል። ሻለቃ ማክሲሚሊያን ክቡር ልብ አለው አለ እንደራሴው። በአልበርት ገለጻ ሳይሆን ከእንደራሴው የግል አመለካከት የመነጨው ይህ አስተያየት በክፍል ውስጥ ያሉትን እንግዶች በተለይም ማክሲሚሊያንን ስላስገረመው እንደራሴውን በአድናቆት ይመለከተው ጀመረ። ብዙም ሳይቆይ ምሳ በመድረሱ ሁሉም ወደ ምግብ ክፍል ሄዱ። የሞንቴ ክሪስቶን ደራሲ የምግብ ፍላጎት እምብዛም መሆኑን ያስተዋለው አልበርት እንዲህ አለ። ክቡር እንደራሴ፣ ይህ የፈረንሳይ ምግብ ምናልባት ላያስደስቶ ይችላል። አስቀድሜ ፍላጎቱን በመጠየቅ ለግሎ የተለየ ምግብ መስራት ነበረብኝ። በደንብ የምታውቀኝ ከሆነ አለ እንደራሴው ፈገግ ብሎ፣ የእንደኔ አይነቱ ከኢጣሊያ ማካሮኒ ጀምሮ የህንድን ካሪክና የቻይናን የእንቁላል ምግብ ያማረጠ አገር ጎብኚ የምግብ ፍላጎት ባላስጨነቀህ ነበረ። በማንኛውም አገር የሚሰራውን ማንኛውም አይነት ምግብ ሳላማርጥ እበላለሁ። የምበላው ግን በጣም ጥቂት ነው። እንዲያውም ዛሬ አንተ ብዙ ባለመብላቴ ተገረምኩ እንጂ በበኩሌ ግን ከትናንት ጧት ጀምሮ ምግብ ስላልበላው አሁን በከፍተኛ የምግብ ፍላጎት ነው የምመገበው። ከትናንት ጧት ጀምሮ አሉ እንግዶቹ በአንድነት እንደተመካከሩ ሁሉ። 24 ሰዓት ያለ ምግብ? እንዲህ ነው አለ እንደራሴው። ከቀጠሮ ሰዓት እንዳልዘገይ በመስጋት መንገድ ላይ መቆም አልፈለኩም ነበረ። ሰረገላው ውስጥ አልበሉም ሲል ጠየቀ አልበርት። የለም፣ ከመሰላቸት የተነሳ ራሴን ማስደሰት በማይሆንልኝና ቢረበኝም መብላት በማልችልበት ወቅት እንደማደርገው ሁሉ ተኝቼ ነው የመጣሁት። በፈለጉ ጊዜ እንቅልፍ ይወስዶታል በማለት ጠየቀ አልበርት። ከሞላ ጎደል
የእንቅልፍ መድኃኒት ይጠቀማሉ? አልፎ አልፎ መድኃኒቱን ሊነግሩን ይችላሉ? ሲል ጠየቀ የሚኒስትሩ ጸሐፊ። እንዴታ ካለ በኋላ እንደራሴው መድኃኒቱ እንዴት እንደሚቀመም አስረዳቸው። ግን አለ ጋዜጠኛው፣ ሁል ጊዜም መድኃኒቱን ከኪሶ አይለዩትም? ምን ጊዜም ከኪሴ አይጠፋም። እንደራሴው የመድኃኒቱን እንክብሎች እንዲያሳያቸው ሁሉም ስለጠየቁት ከኪሱ ውስጥ አንድ ወጥ ከሆነ ዕንቁ ተቦርብሮ የተሰራ የመድኃኒት መያዣ ነገር አውጥቶ 6 ያህል ሰማያዊ ቀለም ያላቸው አተር የሚያካክሉ እንክብሎችን አሳያቸው። በደንብ እንዲያዩትም ከነመያዣው እየተቀባበሉ እንዲያዞሩት ፈቀደላቸው። እንግዶቹ ግን ከመድኃኒቱ ይልቅ ይበልጥ ያስገረማቸውና አፋቸውን እንደከፈቱ ያስቀራቸው መያዣው ነበረ። በጣም የሚያስገርምና ካየኋቸው የእንቁ መያዣዎቹ ሁሉ ትልቁ ይህ ነው አለ አንደኛው። እንዴ ያሉ 3 መያዣዎች ነበሩኝ አለ እንደራሴው። አንደኛውን ለኢጣሊያ ንጉሥ ሰጥቻቸው በጦራቸው ጫፍ ላይ ሰክተውት ይገኛል። ሁለተኛው ደግሞ ለብፁዕነታቸው ለጳጳሱ አበርክቼላቸው በአክሊላቸው ላይ እንደኔው ባያምርም ለበፊቱ ጳጳስ ከንጉሥ ናፖሊዮን ተሰጥቶ ከነበረው ሌላ ዕንቁ ጋር አድርገውታል። ይህንን 3ኛውን ደግሞ በውቅ አስቦርቡሬ ለራሴ ያደረግኩት። ሲቦረቦር ግማሹ ያህሉ ቢወጣለትም ለምፈልገው ጥቅም በመዋሉ ደስ ብሎኛል። እንግዶችና አልበርት እንደራሴውን ባድናቆት ተመለከቱት። አነጋገሩ ያለመጨነቅ በመሆኑ ንግግሩ እውነት ነው ወይስ ሰውየው እብድ ነው ከሚል ጥርጣሬ ላይ ይጥላል። ታዲያ ላበረከቱላቸው ገጸ በረከት ንጉሱና ጳጳሱ ምን ምላሽ ሰጡ? ሲል ጠየቀ የሚኒስትሩ ጸሐፊ። ንጉሱ የሴት ልጅ ነጻነት፣ ጳጳሱ የወንድ ልጅ ሕይወት በማለት መለሰን ደራሲው። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።